ትንሳኤ ያልፋል። ጥሬ ስጋ ወዳጆች በሙሉ ደግሞ ቁርጥ ቤት አንጠፋም። ከተማችን ላይ ተወዳጅ ከሚባለው ቁርጥ ቤት መሀል ደግሞ ፍቅሬ ኩስፓኛ ተጠቃሽ ነው። እኔም ዛሬ በመካኒሳ አቦ አካባቢ በከፈቱት አዲስ ብራንች ተገኝቻለሁ። አዲሱ ብራንች ምን ይመስላል፣ የት አካባቢ ነው፣ ምንስ አለው የሚለውን ወደ እናንተ እያደረስኩኝ ቆይታ አድርጋለሁ። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁ ሰላም። እንኳን ደህና መጣሽ። እንኳን አብሮ ደስ አለ። አዲሱ ብራንች እንግዲህ ተከፍቷል። በጣም ነው የሚያምረው። በጣም ትልቅ ነው። እኔ እንግዲህ ቀደምት የፍቅሬ ደንበኛ ነኝ። ጀሞሌ ከሽሮ ቤቱ አጠገብ ካለችው ቤት ጀምሮ ከሴምሲ ድረስ ኩስፓኛ ለመብላት እየመጣው የምጠቀም የነበርኩ ደንበኛ ነኝ። ደስ ነው ያለኝ። ሁለተኛ ብራንቹም ተከፍቷል እዚህ ጋር። እዚህ ቅርብ ደግሞ ብስራተ ገብርኤል አለ። ስለዚህ ብራንች በደንብ ትነግረኛለህ። ራስን ከማስተዋወቅ ጀምር። እሺ፣ እኔ ሀብቶም እባላለሁ። ያው የቤቱ ማኔጅመንት ነኝ። ያለው የቀረው ነገር ውስጥ እየገባን አሳይሻለሁ። ምግብ አዘን እንቀመጣለን። እስቲ እንደው እዚህኛው ብራንች ላይ ምን ለየት ያለ ነገር ይዞልን መጥተዋል? ምን ያህል ሰፋ ተደርጎ ነው የተከፈተው? ምንስ አለ? ቁርጥ ወዳጆች የበሬ ነው ማግኘት የሚችሉት ቁርጥ የፍየልም አለ ወይ? እንዲሁም ደግሞ ምን አይነት ሜኑ ላይ ያካተታችሁት አዳዲስ ምግቦች አሉ የሚለውን በደንብ እናያለን። ምግብ እንደዛዝ ይመስለኛል አይደለ? እንግዲህ ቁርስ ሰዓት ላይ ነው የመጣሁት። ለቁርስ የሚሆን ምን አለ? እንግዲህ በአዲሱ ብራንቻችን ብዙ ለየት ያሉ ያዘጋጀናቸው የቁርስ ነገሮች አሉ። ሞር ከኔ በላይ ደግሞ እሳቸውን እስቲ ያስረዱሽ። አትሽዋ ይባላል። እንዴት ነው ታቶሻ? ምን አለ ለቁርስ የሚሆን አማራጭ? አርዛን አላውቀውም። አርዛ ማለት ጨባራ ያለው እንደ ምላስ ሰንበር የምንለው ነው ወይስ የጉራጌ ባህል ምግብ ነው? ኦኬ። መስቀል ላይ የሚበላ ምግብ ነው። ኦኬ። ምን አለው ማለት ነው? ቀይ ስጋ አለው። በኮባት ወደጎን ወጣው ማለት ነው። አውጣቱ ራስ የተለየ በጣም የሚያምር ነው። ሌላ ምን አለ አልከኝ? ሌላ እንቁላል ነገሮች አሉ። ኮምቦ ላይ ምን አለው? እና ሰው ነገር አለው። መጋዝሬት ጥሬ ለሚወዱ እንግዲህ እንደሚታየኝ በዚህኛው ብራንች በሬ ብቻ አይደለም ፍየልም አለ። ፍየልም ተጨማሪ አድርገናል። ስለዚህ ፍየል ወዳጆች ለሆኑ ቁርስ ላይ ምን ማግኘት ይችላል? ፍየል ላይ ጋዝሬት አለ። በፍየል መሰራት ይችላል። እዚህ ቁርጥ ወዳጅ ለሆኑ የፍየልም ሆነ የበሬ በመረጡት ሁለቱንም ማግኘት ይችላል ማለት እዚህ ብራንች ላይ። እስቲ ከበሬ ጀምርልኝ። ቆንጆ ቁርጥ የማገኘው ከየትኛው በሬ ክፍል ነው? እንግዲህ እኔ ብዙ ጊዜ ሳይ ጥሬ ወዳጆች ከቀይ ይበልጥ ጮማውን ነው የሚወዱት። ሰው የተለያየ ኢንተረስትድ ነው ያለው፣ ግን ሁሉም አይነት አማራጭ ማግኘት ብዙም ስለምናስገባ ከስተመሮቻችን እስከ መጨረሻ የሚፈልጉት ነገር አያጡ። ሁሉም ነገር አለ። ሶስት ከፍየልስ ቁርጥ ወዳጅ የፍየል ቁርጥ ወዳጅ ምን ቢበሉ ትላለህ አንተ እንደ ባለሙያ? በጣም የሚያምረው ደግሞ የተሰቀለው ስጋ በጣም ቆንጆ ነው። በጣም ጥሩ። ስለዚህ ለኔ ቁርስ ምን ልዘዝ? አንቺ የፈለግሽው ሁሉም ነገር አለ። ደስ ያለሽ ቁርጥ አድርግልኝ። ቁርጥ ምንድን ነበር አሪፍ ያልከኝ? ዳዊት። ሌላ ምን አለ አማራጭ ከዳዊት ውጭ? ስለዚህ አንተ አሪፍ ከምትለው ቁርጥ አድርግልኝ። ጠዋቱን በቁርጥ ከተጀመረ የተባረከ ቀን ቢሆን ይመስለኛል። ያው በፍቅሬ ቁርጥ በጣም የተባረከ ቀን ይሆናል። ስለዚህ ከፍየል እንኳን የበሰለ ጋዝ ላይት ቢሆን የተሻለ ነው ብዬ አስባለሁ። እሱን ዘዝልኝ። ሰው እንግዲህ ብዙ ሰው ቁርጥ ሲበላ የሚያሳስበው ጤናው ነው፣ ደህንነቱ፣ የስጋው ደህንነት እና ፍቅሬ ምን ያህል ተጠንቅቆ ነው እነዚህ በሬዎች ፍየሎች በምን መልኩ ደልበውስ ነው? ያው እኛ ባለቤት ነው የሚያመጣው፣ የራሱ የሆነ የሚያቀርብለት አካል አለ ማደለብ ያለው። ነገር ግን እኛ የምንታወቀው በሰፊ ነው የምናስገባው። ከስተመሮቻችን የሚፈልጉት ነገር እስከ መጨረሻ አያጡም። ሁሉም ነገር ፍሬሽ ነው እዚህ ቤት፣ ማንም ያውቃል ሙሉ አዲስ አበባ። የጤና ጉዳይ በበሬዎችና ፍየሎች ላይ ዛሬ ድረስ ረጅም ዓመት ሲሰራ ምንም የሚያሳስብ ነገር የለውም። በጣም ጥሩ።
እንግዲህ እንደማየው ጽድት ብሎ ነው ሁሉ ነገር እየተሰራ ያለው። አሁን ባነሳሽ ጥያቄ አንድም ቀን ለረጅም ዓመታት ስንሰራ ምንም አይነት ቅሬታ ኮሜንት በምንም ነገር መጥቶብን አያውቅም። እዚህ አረፍ ብለን ቁርሳችን እየበላን ደግሞ ቀሪውን ነገር እንዲሁም ደግሞ አዲሱ ብራንች ላይ ምን አለ የሚለው እናያለን። እሺ እንግዲህ ቤቱ በጣም ሰፋ ያለ ነው። በጣም ነው የሚያምረው። ከብስራተ ገብርኤሉ ብራንች ተመጣጣኝ የሚባል ማለት በዛው ልክ በደንብ ደንበኞች የሚስተናገዱበት ሰፋ ያለ ነው። እንደው ምን ያህል ሰው ይዛል? እጅግ በጣም ብዙ ይሄን ያህል አልልሽም፣ ግን እንዲሁ መገመት ይቻላል። ታችም ላይም ብዙ ሰው ይዛል። እስከ 1000 ሰው 800 ሰው ይዛል። እታች ብቻ አይደለም ከላይም ደግሞ ከላይም አለና ያ ራሱን የቻለ ሌላ ቪው ነው። በወንበሩ በአቀማመጥ በዲዛይን ራሱን የቻለ ሌላ ነውና እጅግ በጣም ነው የሚያምረው። እዚህ ጋር የባሩ እይታ አለ። በጣም ነው የሚያምረው። ከምንም በላይ የወደድኩት ስክሪን ነው። በጣም ሰፋ ያለ ስክሪን ነው። ኳስ ማየት ከፈለጉ ብዙ ጊዜ ወጣቶች ሰብሰብ ብለው ወደ ማታ ኳስ ማየት አሁን በጣም እየተለመደ መጥቷል። ኳስ ማየት ከፈለጉ እዚሁ እንግዲህ መካኒሳ ሳሪስ አቦ ቅርብ የሆኑ ደንበኞች እንዳለ ይሄ በጣም ትልቅ ስክሪን የትም የማያገኙት ነውና በጣም ወድጄዋለሁ። በጣም ትልቅ ስክሪን ነው። ከዛ በተጨማሪ ደግሞ ከላይ ያለው ቴንሽን በጣም ነው የሚያምረው። ቁርጡ ይሄ መስላል ቤታችን ቁርጥ በጣም ነው የሚያምረው። ወደ ቁርጡ እንሄዳለን። ከላይ ያየሁት በጣም የሚያምር ኢንቴሪየር ዲዛይን ነው። ኢንቴሪየር ዲዛይን አማራ አረጋው ነው የሰራው። የእንጨት ስራው እንዳለ ኢንቴሪየር ዲዛይን የሰራው በጣም ነው የሚያምረው። እኔም በራሳቸው ቲክቶክ ፔጅ ፖስት አድርገውት ስላየሁኝ ነው። በጣም የሚያምር ቤት ነው። እጅግ በጣም ከጊዜው ጋር ለየት ያለ የዘመነ ነው። ያው እንዳየሽው ነው። አይን ምስክር ነው። ስለዚህ በጣም ነው የሚያምረው። ግራውንድ ላይ ባር አለ፣ እንዲሁም ደግሞ ሰፋ ያለ በደንብ ሰዎች የሚዝናኑበት ቦታ አለ። አንደኛ ፎቅ ላይ ቪአይፒ አለ ወይስ? ቪአይፒ አሉ፣ ክፍሎች አሉ አሉ። ቪአይፒ ክፍሉን በምን መልኩ ነው መጠቀም የሚችሉት? ቡክ ማድረግ ይኖርባቸዋል? አዎ ስልካችን ባዩ ላይ አለ። እንዲሁም በቅርቡ አብዛኛው ከስተመሮቻችንን በቅርብ ርቀት ስለሚያውቁን እኔ ጋም ባለቤቱ ጋም ሌላው ማኔጅመንት እየደወሉ ቀድሞ ቡክ ካደረጉ ክፍሉ ይዘጋላቸዋል። እዚህ በዝግ መጠቀም የሚችል በተለያየ ጉዳይ ፕራይቬሲውን የሚጠብቅ ሰው ካለ በዛ መልኩ መገልገል የሚችሉ ቪአይፒ ክፍሎችም አሉ። ከላይ ያለውም እንዳልኩ ሰፋ ያለ ነው። ከላይ ቁጭ ብሎ ደግሞ ለሚመገብ ሰው እይታው እጅግ በጣም ያምራል። ከላይ ወደ ታች እያየሽ አስፋልት ዳርም ከመሆኑ አንፃር እንቅስቃሴ እያየሽ የተለየ ቪው አለው። ከሌላው ቤት የሆነ ራሱን የቻለ ሌላ ዓለም ነውና ደስ ይላል። በጣም ጥሩ ስክሪኑ ከላይም ከታችም ለሚጠቀም ለሁሉም ሰው በቂ ነው። በጣም ወድጄዋለሁ። ስለዚህ ወደ ማዕዳችን እንሂድ። ያዚያው አንተ ነህ ይሁን አንቺ እኔ እንኳን አድርሻለሁ። ብቻዬንማ አይከብደኝም። ግድ የለሽም እየበላሽ ጥሬው በጣም ነው ደስ የሚለው። ልስልስ ያለ ነው። ስጋውም ስቆርጠው እንግዲህ በጥሬ ስጋ እኔ ከስጋው ትክክል የፍቅሬ ብዙ ሰው ሲል የምሰማው ኪሎ ምንም አይሸቀውም ይላል። በትክክል ምንም ጥያቄ የለውም። ምንም ጥያቄ የለውም። እኛ ሰው ሁሉም እንደያቅሙ ምንም ልዩነት አናደርግም። የምንሰጠው ለሁሉም ሰው እኩል ነው። ካላለ ነው ካለቀ አለቀ ነው የምንለው። ኪሎአችን ደግሞ 0.5 ሳንቲ አይቀንስም። በዛ ነው ሰውም የሚወደን። ግማሽ ኪሎ አዘሽ ቤተሰብ ይዘሽ ብትመጪ ለ3 ለ4 ሰው ጠግበሽ በልተሽ ነው የምትይዥው። በተፈጥሮ ባለቤቱም ስስት የለበትም ይመስለኛል። ያው ከቤተሰብ የመጣ ነው ይሄ ካስተዳደግ ምናምን የለም። ከስተመር ብቻ አይደለም ስታፍ ራሱ ሲበላ አሳንሶ መስጠት አይወድም እና ይሄ ነገሩ ደግሞ ትንሽ ለየት ያደርገዋል። ደስ ይላል በጣም በእናንተ በባልደረቦች አብራችሁ በመሰረት የተመሰከረ ጸባይ ስለሆነ በጣም ደስ ይላል። እኔም እንግዲህ ይህንን ያልኩት እንዳልኩ የፍቅሬ ከድሮ ጀምሮ ደንበኛ ነኝ። ከትንሿ ብራንች ጀምሮ አሁን እስከደረስበት ድረስ ደንበኛ ነኝ። ሁልጊዜ ሰብሰብ ብለን ስንሄድ ጥግብ ብለን የምንወጣበት ስለሆነ ነው። የስጋውን ጣዕም እንግዲህ ደጋግሜ በልቼ ያመሰገንኩት ነው። ለተመልካቾቼ ደግሞ አሁን ቀምሼ ላሳውቃቸው። ደስ ያለ ነው። ቆንጆ ስጋ ነው በጣም። ከጮማው ደግሞ ትክክለኛ ጥሬ ወዳጅ ጮማውን ነው የሚበላው ይባላል። ሰው ምንድነው ሁሉም ሰው የተለያየ አይነት ፍላጎት ነው ያለው። ጮማም ይወዳል፣ ቀይ ስጋ፣ ሻኛ፣ ከዳቢቱ ከዘርፉ። ግን እንዳልኩሽ እኔ በሬ በዛ አድርገን ስለምናስገባ አያልቅብንም። ለምሳሌ ከአንድ በሬ ትንሽ ሻኛ ነው ያለው ከ10 ኪሎ ከ12 ከ14 ኪሎ አይበልጥም። ነገር ግን ብዛት ያለው በሬ ስለምናስገባ ጥራቱም ጣዕሙም ተመሳሳይ ስለሆነ እናዳርሰዋለን ለሁሉም ሰው። በጣም ጥሩ። ጮማው ወደው አይደለም የሚወዱት
ምክንያቱም አፍ ላይ በጣም ደስ የሚል የጥሬ ጣዕም የሚገኘው ከዚህ ነውና እኔ በጣም ወድጄዋለሁ። ልስልስ ያለ ነው የሚበላ አፍ ላይ ራሱ ትኩስ ስጋ መሆኑ ያስታውቃል። ፍሬሽ ነው። እንደነገራችሁን ቅድም ጤናው ላይ ምንም ሀሳብ አይግባችሁ ብለኸኛል። እንግዲህ ለረጅም ዓመት ስንሰራ በጤና በኩል ከአንድም ከስተመር ከየትኛውም አቅጣጫ ምንም ኮሜንት መጥቶብን አያውቅም። በጣም የከበደኝ ብቻዬን መብላቴ ነው። ይሄን የመሰለ ቁርጥ ብታባላኝ በጣም ደስ ይላል። ወደ መጠጡ እንሂድ። መጠጥ እንግዲህ ሰው ጥሬ በልቶ የማይቀር ነገር ነው። ምን አማራጭ አለ እናንተ ጋር? ለየት ያለም ደግሞ የምታቀርቡት ነገር ካለ? እኛ ሁሉም ነገር አለ። ያው ዊስኪው ዘር ሁሉም አይነት ዊስኪ አለ። የውጭ ወይኖችም አሉ፣ የሀገር ውስጥም አሉ። ማለት የለም የምትይው ነገር አይኖርም። ሰው የሚፈልገው ነገር እንደየአመጣጡ እንደየፍላጎቱ እኛ እናዘጋጃለን። ምንም አይነት ነገር የለም የሚባል ነገር አይታሰብም። ውስኪ ብዙ ሰው ይወዳል ከጥሬ ጋር። የውስኪ አቅርቦት በደንብ አለ በደንብ። ዋጋው ተመጣጣኝ ነው? ተመጣጣኝ ነው። እንደ ሰፈሩ እንደየአካባቢ ነው። አዎ ጋዝ ላይታችን መጣ። ደግሞ የፍየል ጋዝ ላይት። እንዴት ነው የሚያምረው አቀራረቡ! ከፍትፍቱ ፊቱ ይባላል ምግብና ገና ደስ ይላል ካቀራረቡና ብሉኝ የሚል ነው። ሽታውም ደስ ይላል። ትኩስ ነው፣ ሳይቀዘቅዝብኝ ልቅመስ። ኧረ እዚህኛው ላይ እንኳን አግዘኝ። ግድ የለሽም እኔ እደርሳለሁ። እንግዲህ ቀምሼ ለተመልካቾቼ ላሳውቅ። እኔ ፍቅሬ ፍየል በልቼ አላውቅም። ብዙ ጊዜ በበሬ ስጋ በቁርጥ ነው ፍቅሬን የማውቀው እና በጣም የምወደው ደግሞ የፍቅሬ ጋዝ ላይቱ ነው እና ሸክላ። እስቲ የፍየሉን ደግሞ ልቅመስ እና እዚህ ብራንች ላይ ነው የፍየል ስጋ። ብዙ ጊዜ ፍቅሬ ኩልስፓኛ ፍየል አልተለመደም። እኛ ይህን ፍየል ተጨማሪ ያደረግነው የከስተመሮቻችን ጥያቄ ነው። መጀመሪያ የቤት ግንባታ ስናካሄድ ከመክፈታችን በፊት ያው የምናውቃቸው ሰዎች አሉ አካባቢው ላይ ምንድን ያለው ምን ተለምዷል በሚለው ያው ዞሮ ለከስተመር አይደለም የምንለፋው። የከስተመር ፍላጎት ላለማጓደል በጎን ደግሞ ስጋ ቤታችን ሰፋ አድርገን ራሱን የቻለ የፍየል ስጋ ሰቅለናል። በጥብስ በጋዝ ላይ በሌላ መልክም አለ፣ በጥሬም አለ። ያው እንዳየሽው የበሬው ነው። ስጋ ቤታችን ራሱን የቻለ ትልቅ ነው፣ ሰፊ ነውና ራሱን የቻለ ክፍል ነው። ያን ስለሆነ ጥራት ባለው ደረጃ ደስ በሚል እንዳየሽው ነው። አይኑ ምስክር ነው። ብዙ ጽድት ያለ ነው። በጽዳት እኔም እስካሁን ምንም ኮምፕሌን የለኝም። በጣም ንጹህ ነው። ፍየል ጥሬውን ያልያዘዝኩት ፍየል ተመጋቢ ስላልሆንኩ ፈርቼ ነው። ግን ጋዝ ላይቷ በጣም ነው የምጣፍጠው። በጣም ቆንጆ ናት። አንድ ድድገም ብቻዬን ስለተውከኝ ግን በጣም ነው ቀርበ ያለኝ። ቀድሜሽ ቁርስ ስለበላው ይቅርታ። እሺ በጣም ነው የሚጣፍጠው። የፍየል ስጋ እንዲሆን እንግዲህ እኔ ፍየል ተመጋቢ ሆኜ ነው። በጣም ነው የሚጣፍጠው። የፍየል ደግሞ ጤናም ስለሚሰጥ ብዙ ሰው ይወደዋል። ብዙ የጤና ጥቅም አለው አይደለ? ፍየል ስጋ አዎ አለ። በጣም ብዙ ሰው የሚወድ ሰው አለ። ምንም እንከን የላቸውም ፍየሎች ደግሞ የሚገርምሽ። ያው ትናንት ነው የከፈትነው። የገቡት አልቀው ሌላ ነው የገባው ዛሬ። ያው ተወዳጅ ነው፣ ሰው ይወደዋል። እንግዲህ እኔ አዝዤ የበላሁት ለቁርስ የሚሆን ነገር ነው። የቁርጥ ስለምወድ ነው ቁርስ ላይ እሱን የሚያዘዝኩት እንጂ ጋዝ ላይ በደንብ ለቁርስ የሚሆንም አማራጭ ነግሮኛል። እዛ ኮምቦም አለ ብሎኛል። ግን ምሳሌ ለመጡ ሰዎች እንዳጠቃላይ ፍቅሬ የሚኑ ላይ ምን ይዟል እዚህ ብራንች ላይ? ያው እንዳየሽው ምሳሌ ብዙ ጊዜ በዋናነት ጥሬ ስጋ ነው፣ የበሬና የፍየል ጋዝ ላይ ታለ። ሁለቱም ሸክላ አለ፣ በሁለቱም በኩል ሸክላ ጥብስ አለ። በተረፈ ደግሞ ከስተመሮቻችን ለየት ያለ ነገር ከፈልጉ ኦርደር ካላቸው ከነሱ የመጣ ነገር ካለ እናስተናግዳለን። ኩስማኛው አግናለች አሁን በደንብ አለች፣ ሁሌም አለች። አለች። ያው ቅድምም እንዳልኩ ከሴምሲ ድረስ እየመጣው የምንበላው የነበረው ኩስማኛ ነበር። አሁን የመጣሽበት ሰዓት ጠዋት ስለሆነ ይዘጋጃል። ለዛ ነው እንጂ ሁሌም አለች። ለሚፈልግ ሰው እንሰጣለን። ይህ ብራንች መች ተከፈተ? ትላንትና ትላንትና ነው የከፈትነው። በ9 እና በ10 በ11 ሶስቱም ቀን ያው ምርቃት ነው እያስመረቅን ያለነው። ከዛው ከሰኞ በኋላ ደግሞ መደበኛ ሂሳብ አውጥተን ወደ መደበኛ ስራችንን እንቀጥላለን ማለት ነው። ሂሳቡ የሚሆነው በቀድሞ ብራንቾቻችሁ በሚስተናገዱበት ነው። በጣም ጥሩ። እንግዲህ ወደዚህ እንዲመጡ ተመልካቾቼን ጋብዝልኝ። ምን አለ የሚለውንም ንገርልኝ። ከዛኛው ብራንች የተለየ ነገር የሚያገኙት አገልግሎት ካለ ተመሳሳይም አገልግሎት ሆኖ ፍቅሬን ለማያውቁት ምን እንዳለ ለተመልካቾቼ እስቲ ገዛልኝ። ያው ሁለቱም ብራንች ካርል አደባባይና ይሄ የአንድ ሰው ነው፣ የአቶ ካሳሁን ዘውዱ ነው። ነገር ግን ምንድነው ለየት የሚያደርገው ያም ጥሩ እንዲሰራ ይፈልጋል፣ ይሄም ጥሩ እንዲሰራ ይፈልጋል። ምንም የአንድ ሰው ቤት ነው።
ያው እዚህ ግን እንደምታየው ብዙ ለየት ያለ ነገር አለ። የዘመነ ቤት ነው ባቀራረብ እንደምታየው ነውና አላቅም ከምናወራ ይልቅ ከስተመሮቻችን መጥተው በተግባር አስተናግደናቸው እነሱ ምስክር እንዲሆኑ ልጋብዛቸው ነው። በጣም ጥሩ። እንግዲህ ወደ ብስራተ ገብርኤል እዚሁ ቅርብ ሌላ ብራንች ስላለ እሱ ሞላ ብሎባቸው የፍቅሬ ደንበኞች ሆነው ከዚህ በኋላ ርቀው መሄድ አይጠበቅባቸውም። እዚሁ ቅርብ ተከፍቷል። ብዙ ጊዜ እሱ በጣም ቶሎ ሰው ስለሚወደው ይመስለኛል ሙሉ ነው ቤቱ። ሞላ ሲል ደግሞ እዚሁ ቅርብ አለ። ብቅ ብለው እንዲገለገሉ እኔ መልክቴ ነው። እንዳልኩ የፍቅሬ ወዳጅ ነኝ፣ ከቀድሞ ጀምሮ ደንበኛ ነኝ። አሁንም ደግሞ አቀራረቡንም የተሰራውንም ኢንቴሪየር ዲዛይኑንም መስተንግዶውንም ጥሬውንም እንዲሁም ደግሞ የፍየል ጋዝላይቱን በጣም ወድጀዋለሁ። ለዛ ተመልካቾቼ መጥተው እንዲመገቡ እንደኔ ጥሩ ጊዜ ከእናንተ ጋር መጥተው እንዲያሳልፉ መልክቴ ነው። ጊዜን ስለሰጠኝ ከልብ ነው የማመሰግነው። ቁርሴን እንግዲህ ልጨርስ። እኔም አክብራችሁን ስለመጣችሁ ከልብ አመሰግናለሁ። እንግዲህ መልካም ማዕድ አመሰግናለሁ። መልካም ቀን። በመግቢያ እንደነገርኳችሁ የፍቅሬ ኩስፓኛ ከዚህ ቀደምም ደንበኛ ነኝ። በጣም ነው ጥሬያቸውን የምወደው። አሁን ደግሞ ፍየልም ጀምረዋል። እሱንም ቀምሼዋለሁ። በጣም ነው የሚጣፍጠው። ሁለቱንም ጽድት ያለ ስጋ፣ ንጹህ ስጋ እና ደግሞ በጣም ቆንጆ መስተንግዶ የምትፈልጉ ከሆነ አዲስ ብራንች ከፍተዋል መካኒሳ አቦ አካባቢ። አሁን በዚህ 3 ቀን ላይ ምርቃት ናቸው። ከሰኞ ጀምሮ ደግሞ እንደነገራችሁ በመደበኛ ዋጋ መታችሁ መስተናገድ ትችላላችሁ። ቆንጆ መስተንግዶ ነው ያላቸው። ቤቱን በጣም ነው የሚያምረው። እኔ በጣም ወድጀዋለሁ። እባካችሁኑና ጎብኙት። አመሰግናለሁ። ቸር ሰንብቱልኝ።